ሰላም እንዴት ናችሁ? ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት ይዤላችሁ ቀርቤያለሁ። ዛሬ ደግሞ የአርሰናል የዝውውር መረጃዎችን የምንመለከት ይሆናል። አርሰናሎች የሪያል ማድሪዱን አጥቂ ሮድሪጎን በክረምቱ ለማስፈረም እውነተኛ ተፎካካሪ መሆናቸውንም ቶክ ስፖርትም ዘግቧል። ጋዜጠኛ አሌክስ ክሩክ እንዳሉት ከሆነ በዚህ ሳምንት መጀመሪያ ላይ የአርሰናል እና ሮድሪጎ ጉዳይ በደንብ እዩ የሚልም መልእክት እንዲሁም ማድረሳቸው ይታወሳል። የቤንጃሚን ሴስኮ የውል ማፍረሻ ከመጀመሪያው 58 ሚሊዮን ፓውንድ አልፎ ወደ 75 ሚሊዮን ፓውንድ ከፍ ብሏል። አሁን ላይ ይህ ዋጋ ከአርሰናል በጀት ጋር የሚስማማ ነው። ስሎቫኒያዊው ተጫዋች ከክለቡ ፍላጎት ጋር ይጣጣማል፣ ግን ለዝውውሩ የተዘጋጀ ራሱን ያሳየ የተጫዋቾች ዝውውር አድርጎም አይቆጥሩትም። ነገር ግን ይህ ተጫዋች ቤንጃሚን ሴስኮ ለአርሰናል ሌላኛው የአጥቂ አማራጫቸው አድርገው ይወስዱታል። ቤንጃሚን ሴስኮ ላይም ያላቸው ፍላጎት አሁን ላይ እንዳልቀነሰና አሁን ላይ ደግሞ በዚህ የዝውውር መስኮት ማስፈረም እንደሚፈልጉም እንዲሁ እየተነገረ ይገኛል። ቢሆንም ኦስሜን ከአርሰናል ጋር ከሚፈልጓቸው የአጥቂ ዝርዝሮች ውስጥም ይገኛል ሲል እንዲሁ በቅርብ የሚገኙ ሚዲያዎች እየዘገቡ ይገኛል። ኦስሜን አሁን ላይ ደግሞ በነፃ ዝውውር ወደ የትኛውም ክለብ የመሄድ ፍላጎት አለው። አሁን ላይ በእንግሊዝ ፕሪሚየር ሊግ ደግሞ የመሄድ ፍላጎቱ እጅጉን ከፍተኛ ነው። አርሰናል ደግሞ አሁን ላይ ከአጥቂ ዝርዝሮች ውስጥ መካከል አሁንም ቢሆን እንደሚገኝም እየተነገረ ይገኛል። እንዲሁ ደግሞ ሌላኛው ተጫዋች ቪክተር ጊኬሬሽ ይሰኛል። ይህ የስፖርቲንግ ሊዝበኑ ተጫዋች አሁን ላይም ከአርሰናል ጋር በቅርበት ስሙም እየተነሳ የሚገኝ ተጫዋች ነው። አንዳንድ ምንጮች ደግሞ እንደገለጹት አርሰናል በቪክተር ጊኬሬሽ ጉዳይ ለመረዳትና ዝውውሩን ማጠናቀቅ የሚፈልጉ ከሆነ ሜይ 26 የውድድር ዓመቱ ከመጠናቀቅ በኋላ ስፖርቲንጎች ይፈልጉታል። አርሰናልም ይህንን ውሳኔም አክብሯል። አሁን ላይ የዚህ ተጫዋች ዝውውር ወደ አርሰናል የመሄዱ ነገር አሁን ላይ እየተቃረበም ያለ ይመስላል። አርሰናሎች የስፓኒዮሉን ግብ ጠባቂ ጆ ጋርሺያን በክረምቱ ለማስፈረምም የሚደረገውን ፉክክር እየመሩ ይገኛሉ። አሁን ላይ የጋርሺያ እንዲሁ ማድሪድ እንደሚፈልገውም ይታወሳል። ይህን ግብ ጠባቂ ከዚህ ቀደምም እንደሚፈልገው የሚታወስ ነው። አሁን ላይ ደግሞ ይህን ተጫዋች ለማስፈረም ዝውውሩን እየመራ እንደሚገኝም እየተነገረ ይገኛል። እንዲሁም በተያያዘ ዜና ደግሞ ወጣቱ እንግሊዛዊው ግብ ጠባቂ ቴም ሴንትፎርድ ከቀጣይ የውድድር ዓመት ጀምሮ ወደ ዋና ቡድን የሚቀላቀልበት እድገትም አሁን ላይ በይፋ አግኝቷል። በቀጣይ ዓመት ደግሞ በመጪው ዓመት ደግሞ አርሰናልን የሚቀላቀል ይሆናል። ውድ የተከበራችሁ ተመልካቾቼ የአርሰናል የዝውውር መረጃዎችን በጥቂቱም ቢሆን እኔ በረከት አነሳውላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።